ቤትም በጣም ስለሚያምር ነው። መድረኩን የሚመጥን አለባበስ ለብሼ ነው የመጣሁት እያለ እዚህ ጋር መጣ። ከባንዱ ጋር ተነጋግራችሁ ነው ነጭ ያደረጋችሁት? አዎ እግዚአብሔር ያክብራችሁ። በነገራችን ላይ ስማገኘው የቅኝት ባንድ አባል ነው። ያኔ ትዝ ይለኛል እየሰራ ስቱዲዮ ተቃጠለ። ለካ ለበጎ ነው። አንዳንዴ በህይወት ውስጥ የሆነ ነገር ሲያጋጥም ለበጎ ነው። ከስቱዲዮ መቃጠል በኋላ የሚያወጣቸው ዘፈኖች በአጠቃላይ የተጫጫሱ ናቸው። እንደገና ይቃጠል እንዴ? ይበቃል። አንዴ ይበቃል። በቅርብ ቀን አብዱ ኪያርን ጠብቅ። አብዱ ኪያርም ስሜጋ በጣም ደስ የሚል ዘፈን በአጭር ጊዜ ውስጥ ቋንቋውን የሚሰማውም የማይሰማውም ይወደደው ምንድነው ሚስጥሩ? ቢሊሌም ተወዳጅ ስለሆነች ነው። የማያውቃት ወዷታል አይደል? አዎ እንግዲህ እንደዛ ነው። ቢሊሌ ማናት ቢባል አጠር ተብሎ ሊነገር ይችላል ታሪኳ? አዎ ለማያውቀው ሰው ቢሊሌ በብዙ ፈተና ውስጥ አልፋ ብዙ ችግሮችን ችላ ጀግኒት ሆና ያው እርስ በርስ በተፈጠረብንም ችግር አልፋም ደግሞ ተሽጣ ከዛ ሄዳ ያሸነፈች አንድ ጀግና ነች። በልዑል እይታ ውስጥ የገባችና የእርሱንም ቀልብ መግዛት የቻለች ምናልባት ከውበቷን በላይ ስብዕናዋም ይመስለኛል ሀገረኛነት እና የበለጠ ውበት ያላት ውስጥም ውጪም እና ስሜቷም የሚገዛ ሴት ነች። እሷ ላይ ደግሞ እኛ ብዙ ታሪኮችን ገንብተን ሰርተናል። እነዛ ፖዚቲቭ ታሪኮች ደግሞ አብረዋት ገናው የወጡና የተወደዱ ይመስለኛል። በደንብ ቲክቶክ ላይ ሁሉም ሰው ቢሊሌ እያለ ሙዚቃውን እንግዲህ የተለያዩ ቪዲዮ ይሰራበታል። ምን ያህል ሰው እንደሰራበት አሁን በግምት ሊታወቅ ይችላል? ሴፉዬ በቁጥር አልቆጠርኩት፣ እውነት በቁጥር አላውቀውም፣ ግን ሰው በደንብ አድርጎ ወዶት አብሮት ስሜቱን አሳይቷል። ያ ደግሞ እግዚአብሔርን ፍቃድ ነው። ተመስገን ነው የምንለው እኛ ሌላ ምንም አንልም። አንድ ነገር ሲወደድ ደስ ይላል። የሰራኸው ነገር ሲወደድና የዚህ ስራ ባለቤቶች በጣም ብዙ ሰው ናቸው። ከስም አገኘውም ጀምረሃል፣ ለሊሳ አለ፣ ብዙ እነዙ አሉ፣ ብዙ ነኪንግ አሉ፣ ብዙ ናቸው የዚህ ስራ አባላት ወይም ደግሞ አብረን የሰራናቸው ሰዎችና ሁሉም ደስተኛ ናቸው። ፖዚቲቭ ኢነርጂ ነበረ። ፖዚቲቭ ነገር ደግሞ ይወደዳል፣ ወጥቶ ተወዷል። ተመስገን። ጠብቀህ ነበር እንደዚህ ይወደዳል እንደሚወደድ? አዎ። ለምን በጣም ስሜቱ ደስ ይል ነበር ሲሰራ። አሪፍ ነገር ሲሰራ ምናልባት ስማገኘው ሊያግዘኝ ይችላል። አሪፍ ነገር ሲሰራ ይነግርሃል ትከሻ? በደንብ ለሱ አልነገረውም? ጠይቀው እስኪ። ነግሮታል በደንብ ይታወቃል አይደል? የሆነ አዲስ አልበም እየመጣ ነው። እኔ ሰማ እንደውም ከአንድ ወር ባነሰ ጊዜ ውስጥ ሊወጣ ይችላል። አዎ ሴፍዬ፣ ከአንድ ወር ባነሰም ሊሆን ይችላል። ከአንድ ወር በኋላ ግን እናወጣዋለን። ግን ያው ሴፉ ቃል አስገብተን የሆነ ጊዜ አውርተን ነበር ስለ አልበሙና ሴፉ ያው ሰው ጥሩ ሲሰራ ያበረታታል እንዳየሁት ማለት ነውና በርታ ብሎኛል። በውስጥም ቴንኪው ለማለት ፈልጋለሁ። ቃል በገባነው መሰረት ጨርሰናል። ሴፉ ምን ትለናል? ያው ይወጣል፣ በጉጉት ጠብቁ። በጣም አሪፍ አልበም ነው ሲባል ስለሰማው ነው። በጣም ቆንጆ ስራ። ምክንያቱም አሁን ሚክስ የሚያደርገው ራሱ አበጋዙ ክብረ ወርቅ ሸወታ ነው። በደንብ ያ ይናገራል አሉ የተባሉት በአጠቃላይ አሻራቸውን ያሳረፉበት ድንቅ አልበም አንዱዓለም ጎሳ እየመጣ ነው። ዝግጁ ናቸው? እዚያሉ ዝግጁ ናቸው። አንዱዓለም እንግዲህ ካሁን በፊትም ተገናኝተን የልጅነት ወጋ አውርተናል። አሁን ደግሞ በአዲሱ ስቱዲዮ ተገናኝተናል። ያን ያልተነሱ ነገሮችን እናነሳሳ እስኪ። ደስ ይለኛል። ከፎቶ ጥያቄ እስኪ እንጀምር። የልጅነትን ፎቶ ሰዎች ላኩልኝ። ውልደትህ ባሌ ነው አይደል? ቃስዋራ ገጠር ነው። ለምለም ይመስለኛል። ገጠር እኮ ደስ ይላል በጣም። ያው ሰዎች አንዳንዴ ራሳቸውን ዘና ለማድረግ ለማሳረፍ ገጠር ነው መሄድ ያለባቸው። ለጥሞና ሴፉ የተሻለ ስራ መስራት ሲፈልግ የሆነች ያክል ጊዜ ረፍት ወስዶ ገጠር ይናፍቃል። ከግሬኑ ጋር በደንብ አዎ በደንብ። አሁን ይሄ ፎቶ ባሌ ነው አይደለም? ይሄ አሰላ ዩኒፎርሜን እንደለበስኩ ከትምህርት ቤት መልስ ያው እንግዲህ መዝናናት አየ ቢች ዳር አንዱዓለም ጎሳ ቢች ዳር ውሃ አለ እንዴ? አሰላ ቀበሌ 12 አርዱ አለ ውሃ። ቢቻችን ነው በቃ ዋኛለ ማለት ነው። ፈታ ነው የምንለው በደንብ። አዎ ዋኛለሁ ትንሽ ግን ያው አልሳፈጥም በደንብ። በነገራችን ላይ እኔ ዋና የማልችልበት ዋና ምክንያት ድሮ በልጅነታችን ልንዋኝ ወንዝ ሄድን።
ልደታ አስታውሳለሁና አንዳንድ ተንኮለኞች አሉ አይደል? አንተ ገብተህ ልብስን ሰብስበው የሚሄዱ እውነተኛ ታሪክ ነው። አይዞህ ሴፉዬ በእናትህ ያቀጭን ልጅ እንግዲህ አስብ ወደ 6-7 እንሆናለንና ይሄ ቅጣት ምት ሲመታ ኳስ ተጫዋቾች የሚሆኑት የለም እነሱስ ቆመው ነው እንዲህ ብለን ከወንዙ እስከ ቤት ነው የደረስነው። ከምሬ ነው የምልህ። ልብስ ሰብስበው የሚወስዱ ተንኮለኞች በነበሩበት ጊዜ አሸማቀቁኝ። ከዛ ዋና አልቻልኩም። አይዞህ ሴፉዬ እኔ ብኖር ጠብቅልህ ነበር ወይ ጠብቅልህ ነበር አርደ ይሆን ነበር። ቴንክ ዩ ይሄስ ፎቶ የት ነው? ይሄ ቤታችን ፊት ለፊት ነው። አበባ የግሪን ቆንጆ ነገር አለ ቤታችን ፊት ለፊት እዛ አካባቢ ለፎቶ አሪፍ ስለሆነ ተነሳው። እኔና ሚጣ ትመስለኛለች። እህት ነች። በልጅነታው በዚህ ጊዜ ቤተሰብ በጣም የሚበሳጭብህ በጠባጭ ነበርክ ወይንስ በደንብ ይሄ ሳይልኩት ወዴት ሳይጠሩት አቤት የሚል አይነት ልጅ ነበር? እላ ካለው በጠብጣለሁ ረብሻለሁ ሁለቱም ያለ ነው። ይሄ በጣም አሪፍ ነው። ተመሳሳይ የማረብሽ አይነት ልጅ አይደለም። አንዱ አለም በዚህ ጊዜ አሁን ያንጎራጉር ነበረ። አዎ እኔ እኮ ዝም ብዬ የሰማሁትን ነገር ደስ ያለኝን ነገር እላለሁ። የማንም ይሁን በልጅነት በጣም አዘውትረህ የምትዘፍነው ዘፈን ነበር የምታስታውሰው? እዘፍናለሁ ብዙ ዘፈን አሁን የልጅነት የምትለው ዘፈን አለ? አዎ አሉ። አሁን እንዴ ሸጌ ኮቱሜ ያመጋላ ቀሎ መዲና ነፍቶ አንዚያ ደማሎ በቲቪ ሁሌ ይመጣ ነበር የነ ይርባ። ከዛ ደግሞ የነ ቴዎድሮስም አላው የነ አበበ ተካን ራሱ አበበ ተካ የትኛው ሰው ጥሩ ብዙ ነው። ጭራ ጭራ የምታድረው ጭራ ለቅማ የምታድረው ናምን ይላል። እንደዚህ ነው አስገናችኝ ቀድማኝ ጎጆታ ዋው በጣም በጣም እያየው ነበር። እድገትን ራሱ ፎቶ ላይ ነው የማየው። እኔ የምልህ ከፊት አውሮፓ ሀገር ባንዲራ ይታየኛል። የእግር ኳስ ቡድን አይነት ስሜትም ይመስለኛል። ይሄ ፎቶ በእርግጥ አንተ ነህ መሀል ላይ ያለውና በምን አይነት አጋጣሚ ነው የተነሳው? ምንድነው? አሰልጣኛችን እዮብ ይባላል። በጣም ነው የምንወደው እና ተቆጪም ነው ግን በጣም ሰው ይወዳል። ኳስ ነው እና እንደዚህ ተመርጠን ሄደን ነው የተመሰለክ። ይሄ ላንጋኖ ሄደን ነው ላንጋኖ ሄደን ያኔ እንግዲህ ከጎን ያለው ደግሞ ያጎቴ ልጅ ነው። ቢራ ነው የምንለው እኛ። ጎበዝ ኳስ ተጫዋች ነው። አሁን ራሱ እዚህ ክለብ ምናምን ትልቅ በአገር ደረጃ ፕሪሚየር ሊግ አካባቢ ይጫወታል። እዚህ ከነማዎች ላይ በብር እንግዲህ መጥቶ ይጫወታል። ተሽጦ ማለት ነው። ጎበዝ ነው በጣም እሱ። ባንዲራው ምንድን ነው? ባንዲራውን እኔ አላውቅም። እንግዲህ በዛ ባንዲራውን ያዝ ነው እኔ እኮ ለሆነ አውሮፓ ይመስለኛል የውጭ ድርጅቶች ናቸው ስፖንሰሮች ፋሽን ምናምን ወስደው አንድ ላይ የሚያጫውቱንና እንደዛ ነው። ዋው! እና ዋንጫ በላችሁ ወይስ ተሸነፋችሁ? ተሸነፈ። ቂነ መሀል ላይ ነው ወይስ በረኛ ነበርክ? ሁሉም ቦታ ነው። በቃ አይ አጥቂ ነኝ። ወደፊት ሚድፊልድ ላይ ነው የምጫወተው የነበረው በከንፍ ግን አው ሲለኝ እንደፈለኩ። አሁን ኳስ ይታያለህ? በፊት ነበር የማየው ኳስ። አሁን ላይ ግን ስሜቴ ሙዚቃ ስለሆነ ኳስ እንደዚህ ሄጄ አይቼ አላቅም። በፊት ግን ከቤት ሁሉ ያስባረኛል ኳስ። ኩሽና ውስጥ ምናምን አድራለሁ እናቴ እሳት አያይዤ ምናምን ኳስ አይተን ስንመጣ ተቆልፎብን። ዋው! ለኳስ መስዋዕትነት ከፍለናል ሁላችንም። አሳዛኙ ነገር ለኳስ መስዋዕትነት ከፍለ የከፈለች ግን ሙዚቃ ናት። አሁን ደግሞ ለሳ የከፈልክለት መስዋዕትነት ሌላ የሚከፍልህ ሌላ። በጣም እኮ የሰው ልጅ ህይወት እኮ እንዲህ ነው። ከባድ ነው ዜፉዬ። ያው እንግዲህ የነገውን አታውቅም። ብዙ ጊዜ ያው ሰው አለው ይላል እንጂ ነገ ምን እንደሚሆን አይታወቅም። እና ባለ ጊዜ ሁሉ መሞከር ነው። ከሙከራዎች ደግሞ ጥሩ ነገሮች ይገኛሉ ብዬ አስባለሁ። ነገ ጥሩ እንዲሆን ዛሬ ላይ እንግዲህ የምትችለው ማድረግ ነው። የፎቶ ጥያቄ አንድ ፎቶ እስኪ ላሳየህና ይሄስ የት ነው? እንዴ ከዳባ ጋር
ከዳባ ጋር ደደራሎ ልንወዳደር ሄደን ሻሸመኔ ዳባና ቢጥሉ ይባላል መሀል ያለው ልጅ እሱ ተወዛዋዥ ነው። ዳባ ደግሞ አሁን እዚህ ያለ ማሲንቆ ይጫወታል። ጎበዝ ልጅ ነው። ዋው በጣም ጎበዝ ይሄ ጎበዝ ወንድሜ። እንትኖች አሉ። አሁን አንዱ ዓለም ሲሄድ አለ ሰው ይመስለኛል አብሮኝትም ቦታ ኮሰዋል። ስትበላም ሰው አለ ምናምን። ያለ ሰው መኖር እንዴት ይቻላል ሰይፉ? አይቻልም። ሰው መኖር አለበት ሁሉም ቦታ። ሬስቶራንትም ካሁን በፊት አንዴ ተገናኝተናል። አለህ ጀማ? አዎ ምግብ ደስ አይልም ለብቻ። ምን ማለት ነው እንደዚህ? አንድ ላይ ነው የምንበላው። እንትንም አለው የሆነ ማለት ምንድነው የሚባለው? ይሄ ሲፋ ነው የሚባለው። ይሄ በረከት አለው አንድ ላይ ስትበላ። ጥሩ ነው፣ ደስ ይልሃልም ይጨምራልም ፈጣሪ። አንድ ላይ ነው መብላት ጥሩ ነው። አንድ ላይ ብሉ። እንዴ ምንድነው? ባሳለፍነው ሳምንት የጋሽ ማህሙድ ልደት ላይ ተገኝቼ ነበርና በሙዚቀኞች ህብረት እንዴት እንደቀናው እግዚአብሔር ለምንድን ነው ድምጽ ያልሰጠኸኝ ብዬ ጠየቅኩት። ምክንያቱም ህብረታቸው ይሄ በአጋጣሚ እንደ እርጎ ዝንብ ጠልቅ ብዬ ነው ያየሁት። አንተም በአርቱ ዙሪያ ስለሆንክ ነው። ምናልባት ግንኙነትህ እንደዛ ነው፣ ከአርቲስት ጋር ከሚሰሩ ሰዎች ጋር ነው። ሰው አርቲስት ነህ ማለት እኮ ነው። በተዘዋዋሪ ፊልም ትሰራ የለ የህይወትህን ውጣ ውረድ እያየው ነው። በታዳጊነት ጋሪ ከመንዳት ይጀምራል። ማታፍርበት ታሪክህ ነው። በጣም ደስ ይለኛል። በጣም ምንም የማያፍርበት። ለምንድን ነው ባለጋሪ ብለህ ያልዘፈን? አሁን ዘፍናለሁ። እውነት ለጋሪ ብቻ አይደለም ለፈረሱም ደህንነት ጭምር። ችርስ ያየ መነሻን ለምሳት እንደ ሰነፍ ቆሎን የታሸው አይደለ በህይወት? ኧረ ተመስገን። መታሸት አይባልም ይሄ እውነት ውጤት ነው ለኔ። ምንም አሁን አንተ ለምሳሌ የሆነን ነገር ማድረግ ያለብህን ነገር ማድረግ እኮ መታሸት አይደለም። ያን ነገር ማድረጉ ለአንተ ጥቅም አለው። አሁን ጋሪ ባልነዳ ኖሮ ምናልባት ዛሬ እዚህ ላልደርስ ይችል ነበር። ስለዚህ ጋሪ መንዳቴ እኔን ደጉሞኛል። ገብቷል። ቢያንስ የትራንስፖርት አልሆነኝም ብለህ ነው አይዶል ለመወዳደር ስመጣ። ዋው! ስለዚህ በጣም ቆንጆ ነው። መታሸት አይባልም እንደዚህ አይነት ነገር። አሁን በእንደዚህ አይነት ስሜት ውስጥ አሁን ያለውን አንዱ ዓለም ጎሳን ነው ሰዎች የሚያዩት። የህይወትህን ውጣ ውረድ አያውቁም አይደለ? አዎ እውነት ነው። ወደ ኋላ ተመልሰህ አሁን በአንተ ጫማ ላይ ላሉ ታዳጊዎች ምንድን ነው የምትላቸው? እንዴ በጣም ጎበዝ ነው የምላቸውና የትም መድረስ እንደሚችሉ ነው የምነግራቸው። ያለምንም ጥርጥር ከ100% በላይ ጎል ብቻ እንዲኖራቸው ነው መከራቸው። ማለት የሆነ ትልቅ ዓላማ ትልቅ አስቡ እንጂ የፈለጋችሁት ያሰባችሁት ነገር ማለት ወደ እናንተ ይመጣል። ግን የምታስቡትን ነገር በየቀኑ መተግበር ነው ማድረግ። ተስፋ ለመቁረጥ ተስፋ ለመቁረጥ ጫፍ የደረስክበት አጋጣሚ አለ? ለምን ሴፉ? የለም እጃስ ካሁን በኋላም አይኖርም። ዋው! የለም። ይሄ ደስ የሚል መልስ ነው እውነቱን ለመናገር። የምን ተስፋ መቁረጥ? እኔ እንደውም የኮካኮላ አይደል ላይ የዳኞቹን አስተያየት ካሁን በፊት በነበረን ቃለ መጠየቅ ላይ ያንተን የሙዚቃ ብቃትን ያሳየ ነው። ትዝ ይለኛል ሁለት ዘፈኖችን አቀነቀንክ በጊዜው የቴዎድሮስ ታደሰን እና ከደሞ በኦሮምኛ ስልት ደግሞ ያሊቢራ። አዎ በኔም በውነ ባሳብ ታየሽ ሀገሬን አፈርሽ ገማቹ ጎባናጂአ ጎባናጂአ ገማቹ ጎባናጂአ። ከዛ በኋላ አስተያየቱን ደግሞ አገኘሁን። ያ አስተያየቱ ለዛሬ ማንነት ጠቅሟል? አዎ በደንብ ሴፉዬ፣ ደግሜ እናገረዋለሁ በደንብ። በሙያ እነዛ ሰዎችም የተሻለ ዕውቀትም ያላቸው የሙያ ልምድም ያላቸው ሰዎች ናቸውና ምናልባት ብዙ ሰዎች አላወጡም። ልዑል ሲሳይም እኮ ከዚህ ነው የወጣው። አንድ ባች ነበራችሁ? አዎ ልዑል ሁለተኛ ነው የወጣው። በድሉ ነው እንደውም አንደኛ ወጥቶ። እሱ መስራት ያለበት ጎበዝ ልጅ ነው እና ልዑል አሁን እኔ የሚያስገርመኝ ልጅ ሆኗል። አንዱ ዓለም መከላከያ ውስጥ ሰርተህ ነበር? እውነት ውሸት? እውነት አይደል? እውነት። መከላከያ ውስጥ ምን ነበር የሰራው? እኔ መከላከያ ሆኜ አይደለም ያኔ ስራ ፍለጋ ነበርና ሲቪል ተቀጥሬ ባንድ ገብቼ ነበር። እሺ። እና እየሰራው ሀጬ 4 ኪሎን ዘፍኖ ከዛ በሆነ ቀን እኔም ሄጄ ዘፈንኩኝ።
እሺ እዛ ጉዴ ፈላ በዛው እንግዲህ እንደምንም በቃ ከዛ ቀረው ሴኩሪቲ ጋርድ ነበርክ ሴኩሪቲ ጋርድ የማን እውነት ውሸት በሚለው መመለስ ነው አታብራራው ውሸት እሺ አንዱ ዓለም ሽበት የሚባል እስካሁን አልወጣበትም እውነት ውሸት አራለ ኧረ ተው እውነት